ሰላም ሰላም እና የተከበራችሁ ሳምንቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ አምናለሁ። ሰላማችሁ በስቲ ይበልልኛል። ዛሬም እንግዲህ በተወዳጀ በጽናት ድራማ ክፍል 52 ወደ እናንተ ተመልሰን መጥተናል። እንግዲህ ባለፈው ድራማ እንዳያችሁት ሄኖክና ሀሴት መንገድ ላይ ተገናኝተው በጣም ሲጨቃጨቁ ተናነቁ ነበር ሁለታቸው። እንግዲህ ድራማ በቃ የዛሬው ድራማ ምን ነው ምን አዲስ ነገር አለ የሚለውን እንግዲህ የምናየው ይሆናል። እንግዲህ ዛሬ እንዳየነው ከሆነ ሀሴት ክላሷ ሆና በጣም ትፎክርበታለች። የምትፎክርበት ለማን ነው? ለሄኖክ ነው፣ ለወቶ ፍቅረኛዋ። ልጅ ተከትሎኝ እንዴት ይመጣል ደግሞ እሰራልካለሁ፣ እውነትም እኔ ሀሴት አይደለሁም አንተን ካልሰራውልህ እያለች በጣም እየፎከረችለት ነበር። ለበጎ ነው እዚህ ቤት ያገናኘን፣ ዝም አልልህም፣ እንደውም ለኪራ እነግረዋለሁ እያለች ነበረ። እንግዲህ በሌላ በኩል ደግሞ እንዳየነ ከሆነ ናሁምና እምሩ ፍቅራቸውን ተገላልጠው ደስ የሚል የፍቅር ጊዜ እያሳለፉ ነው። ትንሽዬ ሬስቶራንት ተቀምጠው ፍቅራቸውን ተገላልጠው ወደ ቤታቸው ሄደው አብረው አድረው እንግዲህ አላማቸውን እየቀጩ ነው እነሱ ማለት ነው። በጣም ደስ ይላለን። እንግዲህ በሌላ በኩል ደግሞ ናሁምና ኪራ ሳሎን ላይ ተኝተው ቁጭ ብለው ከዛ ሲያወሩ እንደነበረ እንግዲህ እምሩ ጠፍታቸው ነው፣ እንደው የት ሄዳ ነው እያላተኝ እኔ አላቅም፣ እባክሽ ደውይላት የት ሄዳ ይሆን እያለ እየተባባሉ እስቲ ለናሁም እንንገረው እያለት አረ ለሱ መንገድ እኮ ማባባስ ነው የባስ እግዚአብሔር ይጠብቃት ባለችበት እያለች ጽናት እያወራች ነበረ። ከዛ እንግዲህ እዛው ላይ እንደተኙ ነበረ ያደሩት። ከዛ በሌላ በኩል እንግዲህ ጠዋት ብድግ ብሎ ናሁም ወይ ኪራ እንደው ምን አይነት ጽናት ወይ ምን አይነት ሰው ትሆኝ ይሆን? እንደው ክፉ ሰው እኮ አይደለሽም፣ ግን ምንም እንደምታረግ እኮ አታውቂም። አይ እያለ እንግዲህ እያዘነ ተነስቶ ትቷት ሲሄድ እንግዲህ አይን አፍጥጡ ፈጣጠው ሄኖክ ይመጣና ጽናት እንደተኛች ናተኝ። ከዛ ቁጭ ብሎ እንዴ ኪራና ጽናት አብረው አድረው ነው እንዴ ወይ እያለ እንግዲህ ፍጥጥ ብሎ በስላሴ እየነካከሳል። እሷም ደንግጣ ትነሳለች። ወይ አቋም ደግሞ ደስ የሚል ነገር በልቶ አስመስገኝ ነሽ ምናምን ወይ እስከ አቋም ስተመልክ እያለ እንግዲህ እያደናነቃት ነበር። ከዛ እሷም ነካ ሲያረጋት ብድት ብላ ትነሳና እንዴ ማነህ የዴት ነህ ትለዋለች። ምን ነው እንዴ ምን ነው ባፍ ትነሻለች እንዴ ምን ነው እያለ ስለዚህ ኪራ ስትለዋለች። ኪራማ አሁን ወጣ እኮ አብረሽ አድረሽ አብረሽ መድረሽ አንቺ ነሽ አብረሽ አድረሽ ኪራ የታልተኛለሽ እንዴ ይላታለኝ። ከዛ እሷም ውይ ምግብ ሳልሰራለት መሀድ እንደረፈደ እያለ ብድግ ብላ ስትሄድ አሀ እዚህ ቤትማ የሆነ ነገር አለ፣ እሱ ጽናት አንቺ ኪራ ትላላችሁ ምንድን ነው እያለ እሷም ወደ ኩሽና ስትሄድ እንግዲህ ደግሞ ኪራ ይመጣና አሁንም ጽናት ይለዋል። እንዴ ጽናትማ ሄደችዋን ወደዛ ምን አይነት ነገር ቢኖር ነው እስኪ ሌድ ብሎ እንግዲህ ወደዛ ይሄዳል። ከዛ በሌላ በኩል እንግዲህ አሁን ምግብ ሊሰራ ሽንኩርት እየከተፈሳል። ምሩት ሄድና እንዴ አንተ ሽንኩርቱን በዳሰሳ ነው እንደምትከትፈው ደግሞ ምን ጥረርግ እያለች እየቀላለደችው ሳለ ከዛ ናሁም እንትን ስልኬ እናደረገው ለኪራ ልጅ ማናት ለዘመድ ደውልላት ትለዋለች። እሱ ሳሎን ላይ ነው ጠረጴዛው ላይ ሄደሽ እዩ ይላታለኝ። በል ምግቡን እኔ የምሰራው ትለዋለች። ከዛ በኋላም እንግዲህ ቀጥታ ወዴት ነው የመጣች? ወደ እነ ጽናት ነው የመጣች። ወደ እነ ጽናት መጣ። ጽናት ኩሽና ነበረች። ቀጥታ ወደ ኩሽና ነው የመጣች። ሙሉ ስትመጣ አዛ ጽናት ብድግ አድርጋ ውይ ምሩ ዛሬ ተጣልቼሻለሁ ትላታለች። አይ ያደርጉበትን ስነግርሽ አትጸይኝም እያለች ደስ እያላት በፈገግታ እንግዲህ ታውቂያለሽ እኔ እኮ የናሁምን ፍቅር ተቀበልኩተኝ በጣም ደስ ይላል። አላምንሽም እውነት ተቀበልኩት። እሱ ጋር ነው ያደርገው በጣም ደስ የሚል ላይፍ አሳለፍን። እንዴት ደስ ይላል። ያሁኑን ላይፍ ሳስበው ያሳለፍኩትን በጣም ይቆጨኛል እያለቻት በቃ ጽናትን በጣም ተደሰተች። ስለእናንተ እጅጉን ከልብ ደስ ብሎኛል ብለው ተቃቀፉት፣ ተሳሳሙ። ከዛ በሌላ በኩል ደግሞ እንግዲህ ናሁም ኪራ ወደ ናሁም ቤት ይሄዳል። ከዛ ለምንድን ነው እንደዚህ አፋጥነ የጠራኸኝ ይለዋል። ና ቁጭ በል እቀፈኝ ይለዋል። ለምን እንደማቅፍ ምናምን ይለዋል። እቀፈኝ ምናምን ዛሬ እኮ ፍቅሬን ተቀበለች ምናምን ያለው በጣም ደስ የሚል ሁኔታ እየተገላለጹ ነበረ።
እንግዲህ በሌላ በኩል ደግሞ ጽናት በር ላይ ሆና እንግዲህ ለሰናይት ነው የደወለችኝ። አውሪኝ አሁን በር ላይ ነኝ ትላታለች። የት ሄደሽ ነው ስትላት መንገድ ሂጄ ነበረ ትላታለች። ምን ሆነሽ ስትላት እንግዲህ እህቴ ታማ እያለቻት ይመስለኛል። የከፋ ነገር ነው ምንድን ነው? እንደውም እኮ እኔ ወደ አንቺ ልመጣ ነበር ለፍቼ ልመለስ ነበረ። በቃ አይዞሽ ሁሉም ይስተካከላል እያለች እንግዲህ በስልክ ስታወራት ነበረ። ከዛ በሌላ በኩል ደግሞ እንግዲህ ሀሴት በር ላይ ቁማ ወደዚህና ወደዚያ ስትሽከረከር ሄኖክ ይመጣል። ምን ነው እንደዚህ እያሽከረከርሻል ምናምን ይላታል። አንተ ዛሬም አትተውም እንደሚሆን አንቺ ዛሬም እንደዚህ ሆነሽ እንዴ? ምንድን ነው እንደዚህ የሚያሽከረክርሽ? ወደ ወዲህ እያመላለስሻል። አንቺ እንደ ንጹህ ሰው እራሽን ቆልለሽ የምታወሪ ያ አባትሽ ንጹህ ሰው መስሎ ትምህርቴን አቋረጠኝ እያሉ እንግዲህ እየተወቃቀሱ ነበር ሁለታቸው። እኔስ ከትምህርት ቤት ባንቺ አባት ምክንያት የተነሳ ተጨሪ ስመጣ እናቴ ያለቀሰችውስ አንቺ 2 ዓመት ወንድሜ ጓደኛዬ ከማለት ውጭ ምን አድርገሽልኛል ይላታል። እንግዲህ ሀሴትም መላክ ሰይጣንን ስለማያፈቅር ነው ብላ እንግዲህ በጥፊ ደርግሞ ትሄዳለች። በመሀል ላይ እንግዲህ ጽናት ትደርስባቸዋለች። ጽናትም ወይ ምን ተፈጥሮ ነው እያለች በጣም ተደነባብራ ነበረ። እንግዲህ በሌላ በኩል ደግሞ ጽናትና ሰናይት ሁለታቸው ቁጭ ብለው ሰናይት ሀሴት ሄኖክ ከመጣ ወዲህ በጣም ትክክል አይደለም፣ በጣም ሲጨቃጨቁ ነበር። ግን እርግጠኛ ነሽ መጥተዋል ትላታለች ሰናይት። አዎ በጣም ነው የመጣችው ትላታለች። እንግዲህ ጽናትም በጣም ተጠራጠርኩ፣ ደግመኛ ደግሞ ኪራ ሲጎዳ ማየት አልፈልግም፣ እኔን አቶ እንደተጎዳ ሁለተኛ ደግሞ ይችናቱ እንዲጎዳ አልፈልግም እያለች እንግዲህ ለሰናይት ትነግራታለች። ሰናይትም እንዴት በአሁኑ ዘመን እራስ ወዳድ በሆነበት ጊዜ አንቺ እንዴት ለሰው ብለሽ ትኖሪያለሽ እያለች እንግዲህ ብዙ ነገሮች እየመከረቻት ነበር። እንግዲህ ጽናት ግን ክርር ብላለች፣ ደረቀች፣ ልትሰማ አልቻለችም። እንግዲህ ሰናይትም ጽናትን በጣም እየመከረቻት ነበር። በቃ እንግዲህ እኔ ለምን የሀሴት ጓደኛ አልሆንም ቅርብ ጓደኛዋ ትላታለች። ከዛ ስትላታለች እንግዲህ ጽናት ለምን አንቺ ችግርሽን ታማክርኛለች ትላታለች። ችግሬን ማማክርሽ ታማኝ ጓደኛ ስለሆንሽ የሰውን ችግር ስለምትረጅ ነው። እሺ በአጠቃላይ ታማኝ ጓደኛ ስለመሆንኩ ነው ትላታለች። አዎ ትላታለች። ከዛስ የእነሱን መሀል ላይ ያለውን ነገር ለማጣራት ነው ትላታለች ጽናት። አዎ ትላታለች። በቃ ይሁን በቃ ለማንኛውም አሁን እንሄድ የነ እምሩን ግብዣ ኒቀን እንዳይመስላቸው የሌላ ጊዜ በሰፊው እናወራለን ብለው እንግዲህ ቀጥታ ወደ ነምሩ ቤት ነው የሄዱት። እንግዲህ ከነናሆሜ ቤት ሰብሰብ ብለው እንግዲህ ቤተሰብ ጊዜ እያሳለፉ ሳለ እንግዲህ ናሆሜ ኪራ ብድግ አድርጎ ወይ እኔ ቀረው እንጂ ስንጓለል ዝም ብዬ እድሜን ጨረስኩ እያለ ሲል እንግዲህ ሰናይት ብድግ አድርጋ እንዴ ይህምን እድሜን በጨረስ ነው ዞር ዞር ብለህ ፈልግ እንጂ ትለዋለች። አንተም አታየት ሰው የምታይህ ትኖር ይሆናል እያለች ታወራዋለች። አዛ ናሁም ኪራም ብድግ አድርጎ አረ ፍቅር በጣም ያስጠላል፣ በጣም ከባድ ነው፣ ልብ ይሰብራል፣ ዝቅ ያረጋል እያለ እንግዲህ ተክ እያለ እየነገራቸው ሳለ እንግዲህ ሀሴት ብድግ ታደርግና እንደምን ሆነ ነው ፍቅር እኮ አንዱ የሰበረውን አንዷ መታ ትጠግነዋለች፣ ለምን እንደዚህ ትላለህ? እንደዚህማ ማለት የለብህም እየተባባሉ እያወሩ ሳል እንግዲህ ናሁሜም ጽናት ብድግ ታደርግና እንደዚህማ አትበል፣ ለምን እንዲህ ትላለህ? ፍቅር አንዱ ባንቋሸሸው ሁሉም አይሰደብም። ፍቅር ከፍ ሲያደርግ እንጂ ዝቅ ሲያደርግ አይተን አናቅም። እንደዚህ አትበል፣ ባለህ አመስግን ትለዋለች። አሀ ምን ብዬ ነው ማመሰግን? እሱም ትክክል ነሽ፣ ከፍ ያደርጋል። ግን ታውቂያለሽ ምን እንደሚያናድደኝ? አንዷ ሰብሮ የሄደችውን ልብ እንዴት ነው እምጠግነው መልሼ? ሌላ ሰው እንዴት ነው አምኜ ወደ ህይወቴ እማስገባው? እያለ ብዙ ነገር እያወሩ ሳለ እንግዲህ ብድግ አድርጋ ሀሴት አረ ቆይ ዝምታ የመረጡ ሰዎች አሉ ትላለች። ከዛ ናሆሜ ብድግ አድርጎ አይ ቃላት አመራረጥ እያሉ ሲያወሩ ከዛ አረ ቤቱን እንግዲህ ጭቅጭቅ ቤት አረግ ነው እኮ የመጨረሻው አረ ምንድን ነው እያለች እንግዲህ ሰናይት አረ እኔ መሄድ አለብኝ ትላለች። እንዴ ለምን ትሄጃለሽ? እዚህ ይደሩ፣ አረ እዚህማ አናድርም እየተባባሉ እንግዲህ ኪራም አዎ መሄድ አለብን፣ አረ ልጁ ሲመጣ ቁልፍ ያላዘም እኮ ይላል። ሀሴት ብድግ አድርጋ አይ ቁልፍማ እኔ በሩ ላይ አግኝቼው ስወጣ ሰጥቼዋለሁ፣ እንደዛ ከሆነ ጥሩ። እዛ ምሩ ብድግ ታደርግና ካገኘሽው ለምን አላመጣሽው ሲላት እምሄድበታለሁ ብሎ ትላለች።
ከዛ በመቀጠል እንግዲህ ሰናይት ብድግላ በቃ እኔ ልሄድ ቤቴ አሁንስ አኩርፋ ላስገባሽ ይለኛል ትላለች። ሀሴት ደሩ ሲላቸው አናርም ቢያንስ እንኳን ሀሴት ነይ እንሂድና የሴት ጊዜ ሁለታችን እናሳልፋለን ትላታለች። ይህ ነገር ያስማማናል ብለው እንግዲህ ሀሴትና ሰናይት ተነስተው ወደ ሰናይት ቤት ሄደዋል። ኪራና ጽናት ከነ ናሆሜ ቤት ቀርተዋል። እንግዲህ እምሩም ብድግ አድርጋ ውይ ይቺ እብድ የሆነ ልጅ ሰናይት እኮ እያለ እንግዲህ ጽናትም ውይ እንዲህ ብለሽ እኮ ስታያት ምንም የማታውቅ ትመስልሻለች። እምሩ ግን ሰኒ ማለት በጣም ቅን፣ በጣም ለሰው አሳቢ፣ በጣም የዋናት ትላለች። እንግዲህ ኪራ ብድግ ያደረግና አሉ እንጂ አንዳንዶች እንደ መልካቸው ውስጣቸው የተለያዩ የሰው ልብ አቁስለው የሚሄዱ እያለ ሲላት ለምን በቀጥታ ለእኔ አትነግረኝም ትላለች ጽናት። አዎ ብነግርሽም ስራሽ ስለሆነ ምንም ማለት አይደለም። እንግዲህ ናሆሜም ትክ ብለሽ አትይኝ፣ የዛኔ በፍቅርህ እሞታለሁ ፍቅርህን እቀበላለሁ ያልሽኝ ቃላት ትዝ ሲለኝ ያመኛል። ጽናት ሰባብረሽኛል፣ ብዙ ነገር አድርገሽኛል ይላታለኝ። እንግዲህ ጽናትም ውይ እንደዚህ እንድትለኝ አይደለም፣ በቃ እንዲህ ስትሆን ማየት አልፈልግም፣ ልውጣለሁ ትለዋለች። አልፈልግም ብሎ እንግዲህ እሱ ትቷቸው ይወጣለኝ። እንግዲህ በሌላ በኩል ደግሞ ሄኖክ መጥቶ በር ቢያንኳኳ የሚከፍተው ጠፍቷል። እንግዲህ ሀሴት ቁልፍ ሰጥቻለሁ ብላ ነበር። ውሸቷን ነው ማለት ነው እንዴ? በሩን ቆልፈው የታሉ ተሰደዱ እንዴ? እያለ እንግዲህ ስልክ እየደወለ ነበረ። እንግዲህ ከኪራ ጋር ደውሎ የት ናችሁ? በር ቆልፋችሁ በጨዋ በር ልግባ ወይ ይለዋል። እንዴ ቁልፍ እኮ ሀሴት ሰጥቻለሁ ብላኛለች ይላል። ከዛ እያለ እየተደነባበረ ሳል አልገባኝም ይላል ኪራ። እንግዲህ እሱም አይ ኪሴ አለ ረስቼ ይሆናል ብሎ ስሉን ከዘጋ በኋላ ጭራሽ ውሸት ጀመርሽ፣ ቆይ እሰራልሻለሁ እያለ እየፎከረባት ነበር። እሰራልሻለሁ የአንበሳ አፍንጫ ነው የሸተትሽው እያለ እንግዲህ እየፎከረ ነበረ። እንግዲህ በሌላ በኩል ጽናትና እምሩ ቁጭ ብለው ውይ የናሆሜ ቤት እኮ ቆንጆ ነው ትላለች። እንዴ እኔስ ትላለች እምሩ። አንቺማ እልልት ነሽ፣ ወትሮም እኮ ፈርተሽ ነው እንጂ ናሆሜ እልልት አድርጎ ንግስት አድርጎ ነው የሚይዝሽ ትላጣለች። አዎ ብታይ ማታ ማታ ተነስቶ መድኃኒቴን ሲሰጠኝ እያሉ እንግዲህ ወዳቸው ሁለታቸው ቁጭ ብለው እያወሩ ነው። እንግዲህ በሌላ በኩል ደግሞ ናሆምና ኪራ ቆመው ኪራ ናሆሜ እንዴት ነው አዲሱ ፍቅር ይለዋል። አዎ አዲሱ ፍቅር በጣም ቆንጆ ነው፣ እምሩ ከጠበቋት በላይ ፍቅር ሰው ናት ይለዋል። ወይ እግዚአብሔር እኮ ከላይ ሲሰጥ እንዲህ ነው ይለዋል። እኔ ያለው እንጂ እንደው በቤቴ የገፋሁት የሰራሁት ግፊዋን እያፈቀርኩ እየወደድኩ ያሳጣኝ ይለዋል። ኪራ አትሳሳት፣ በቤት ላይ ምንም ያደረግከው ነገር የለህም። እንደው ምን አርያት ነው ጽናት ተቀየረችብኝ እኮ ይላል። ጽናት መቼም ቢሆን አትቀየርብህም። ጽናት እኮ አዋቂ ሰው ናት፣ ጥሩ ልጅ ናት። መቼም ቢሆን ልትጠላህ አትችልም። ምናልባት አጣብቂኝ ህይወት ውስጥ ገብታ እንደው ይለዋል። እና አጣብቂኝ ህይወት ውስጥ ብትገባ እኮ እኔ ለመፍታት ዝግጁ ነኝ። ምን አሸሸካል? ለምን አትነግረኝም? እያሉ እንግዲህ ናሆም አንዳንድ ነገር እያሉ ነበረ። እንግዲህ ወንድ እኮ ወንዶች በፍቅር ወንድ ያበደ እንጂ ሴት ያበደ አይተን አናውቅም ይላል። እንዴ እንግዲህ ቤቲ ይለዋል ኪራ። እንዴ ቤቲ እኮ ሁሉ ነገሯ ወንድ ነገር ናት። እኔ ቤቲ ምንም አይነት ሴታ ሴት ነገር አትመስለኝም። ትልቅ ጎረምሳ ከውስጧ ያለ ነው የሚመስለኝ እያሉ እንግዲህ እያወሩ